ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ በጣም ወጣት የሆኑ ባለሀብቶች ማየት የተለመደ ሆነዋል እና ለግዠሪ መኪና ይነዳሉ፣ ለግዠሪ ላይፍ ይኖራሉ፣ ዱባይ የተለያዩ ሀገሮችን ሄዶ ቱር ያደርጋሉ። እንዴት ነው እነዚህ ወጣቶች በዚህ በትንሽ እድሜ ሀብታም ናቸው፣ የተሻለ መኪና ይነዳሉ፣ የተሻለ ኑሮ ፋሚሊ ሰፖርት ያደርጋሉ። ቲክታክ ላይ ታውቃላችሁ እናንተ ብዙ የሚባል ልጆች ስም መጥቀስ ይቻላል እና እንዴት ነው እነዚህ ሰዎች በዚህ ልክ መድረስ የቻሉት የሚል ነገር አለና እንዴት ነው እነዚህ ሰዎች የተሻለ ደረጃ የደረሱት? ምን አድርገው ነው? ኢኮኖሚያቸው ወይም ሶርሳቸው ምንድን ነው የሚል ነገር ሲመለከተው ሳየው ቼክ ሳደርገው ሁለት ነገሮችን አግኝቻለሁ እና ስለነሱ በጣም ሰፊ የሆነ ቪዲዮ እየሰራው ነው። በዚህ ልክ እንዴት ሰክሰስፉል እንደሆኑ ኢኮኖሚያቸው ሶርሳቸው ምን እንደሆነ በጣም አሪፍ የሆነ ቪዲዮ እየሰራው ስለሆነ ቀጣይ ፓርት ላይ ያኛውን ቪዲዮ እለቃለሁ። ይሄ ፓርት 1 ነው። ያኛውን ቪዲዮ ስላልጨረስኩ ነውና ይሄ እንደ ማስታወቂያ ነገር ነውና ቻናሉን ላይክ፣ ሰብስክራይብ በማድረግ ያኛውን ቪዲዮ እንድለቀቅኩ እንድደርስላችሁ እንድትጠብቁ በትዕግስት እነግራችኋለሁ። በጣም ለሁሉም ሰው ኢምፖርታንት ነው ይሄ ፖይንት ማለት ሁሉም ሰው መጠቀም አለበት ብዬ አስባለሁ። እኔም እየሰራሁበት ያለው ነገር ስለሆነ ማለት ነው እዛ ውስጥ በትዕግስት ቪዲዮን እንድትጠብቁ ቻናሉን ላይክ፣ ሰብስክራይብ እና የምትፈልጉት ነገር ካለም ኮሜንት ላይ በመጠየቅ ቪዲዮን ቀጣይ ፓርት 2 ይዤ እመጣለሁ። እስከዛ መልካም ጊዜ ይሁንላችሁ።